ቤተሰቦቼ እንዴት ናችሁ? ዛሬም እንደተለመደው በአዲስ ፊልም መተናል። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ ማድረግ እንዳይረሳ። ወደ ፊልሙ ሲጀምር በአንድ የኮሪያ መማሪያ ክፍል ውስጥ አንድ እንግዳ ነገር እንዳለ እናስተውላለን። ይህም በክፍል ውስጥ ተመዝግበው ያሉት 20 ተማሪዎች ሲሆኑ የሚማሩት ግን 21 ሆነው ነበር። ስለዚህ አንድ ተማሪ መንፈስ ነው ማለት ነው። ተማሪዎቹም ስለ መንፈስ የሚያስፈሩ ነገሮችን መስማትም ሆነ ማወቅ አይፈልጉም ነበር። ነገር ግን ይህ መንፈስ በተፈጥሮ ተጫዋች ነው። የክፍላቸውም ዩቲዩበር ስለ መንፈሱ አንስቶ ቀጥታ ቪዲዮ እየቀረጸ እያለ ድንገትም በካሜራ ውስጥ አንድ ጭስ የሚመስል ነገር ይታያል። አንደኛውም የክፍላቸው ዘፋኝ ድምፁን ቀርቶ እያዳመጠ እያለ የራሱ ያልሆነ ድምፅ ተደባልቆ ያዳምጥና ከተቀመጠበት በንዴት ይነሳል። አንተ መንፈስ እዚህ ክፍል ውስጥ ካለህ ራስህን አሳይ። ነገር ግን መንፈሱ ዝም ይላል። ምንም ድምፅ አላሰማም። በክፍሉ ውስጥ የተለያዩ ባህሪ ያላቸው ወንዶች ቢኖሩም ሁሉም በጋራ አንድ የሚፈሩት ነገር አለ። እሱም መንፈስ የሚባል ነገር ነው። ስለዚህም ዮሺ የተባለው የክፍሉ መሪ አንድ ነገር ይወስናል። ከዚያም መንፈሱን ለማጋለጥ ያስቡና እርሳስና ወረቀት በመጠቀም ኤክስ እና ኦን ይስላሉ። ከዚያም ሁለት ተማሪዎች እርሳሱን ይዘው ይቀመጣሉ። ያው መንፈሱ በዚህ አይነት ስርዓት ካለበት ወጥቶ ይሄዳል ብለው ስላሰቡ ነበር። ነገር ግን ድንገት ያሉበት ክፍል አየሩ ይቀየራል። ልጆቹም በእጃቸው የያዙት እርሳስ በራሱ መጻፍ ይጀምራል። ድንገትም ኃይለኛ የመብረቅ ነጎድጓድ መሰማት ይጀምራል። የክፍላቸውን በር በራሱ ይዘጋል። ክፍሉም ውስጥ ያሉት ወረቀቶች መበታተንና በአየር ላይ መብረር ይጀምራሉ። ይህንን ሲያዩ ተማሪዎቹ ፈርተውና ደንግጠው ክፍሉን ለቀው ይወጣሉ። በደረጃውም ሊወርዱ ሲሉ አስተማሪያቸው ወድቆ ራሱን ስቶ ያገኛሉ። እነሱም አንድ ነገር እንደገፈተረ ይረዱና ቶሎ ብለው ወደ ሆስፒታል ይወስዱታል። በኋላ ላይም ተማሪዎቹ ተሰብስበው እየበሉ ያንን ትርፍ ተማሪ ፈልገው ለማስወጣት ማሰብና ማቀድ ይጀምራሉ። ድንገትም የመንፈስ አዋቂ ነኝ ብሎ የሚያስበው ሱክ የተባለው ተማሪ አንድ ነገር እንዲሞክሩ ይነግራቸዋል። እሱም መንፈስ ምግብ አይወድም፣ በተለይ ደግሞ ባቄላ። ስለዚህም ሰው መሆናችሁን ለማረጋገጥ ሁሉንም ባቄላዎች በልታችሁ መጨረስ ይኖርባቸዋል ይላል። ግን አልተሳካም። ምንም ያህል ባቄላ ቢበሉም ሆዳቸው በፈስ ቢወጠርም መንፈሱ ግን እራሱን ደብቆ ጭራሽም ልጆቹ በሆድ ህመም ተሰቃይተው እንደ ቦምብ የሚጮህ ፈስ እየፈሱ አደሩ። ነገር ግን አንድ የሚረብሽ ነገር እናስተውል ነበር። እሱም አንድ ተማሪ ሌሊቱ ሙሉ ቁጭ ብሎ ሁልጊዜ ተመሳሳይ ስዕል ሲስል እናያለን። በቀጣዩም ቀን ጠዋት ሱኪ በር ላይ የተማሪዎቹን የሰውነት ሙቀት እየለካ ያስገባ ነበር። እናም ሰዓሊውን ተማሪ ሲለካው የሰውነት ሙቀቱ 35 ዲግሪ ነበር። እናም እጁን ሲነካው በጣም ቀዝቃዛ ነበር። ሰውነቱም ቀይ ነበር። ሱኪም ዝም ብሎ ካስገባው በኋላ ሰዓሊውን መጠራጠር ይጀምራል። በኋላ ላይም ዩቲዩበሩ በትምህርት ቤቱ እየተዘዋወረ ሳለ አርት ክፍል ውስጥ አንድ ተማሪ እንግዳ በሆነና ከራሱ ቁጥጥር ውጭ ሆኖ ሲስላየውና ይሄ ለዩቲዩብ አሪፍ ሀሳብ የሚሆን ስለመሰለው መቅረጽ ይጀምራል። እናም የሆነ የጨለማ መንፈስ ኃይል አብሮትም እንዳለ ይጠራጠራል። ወደ መማሪያ ክፍል ስንመለስም ነገሮች እየተባባሱና እያስፈሩ ይመጣሉ። የሳይንስ ቪዲዮም እያዩ ያለ በስክሪኑ ላይ የሚያስፈራ ነገር ለአንድ ሰከንድ ይታይና ይጠፋል። ተማሪዎቹም ይደናገጣሉ። ከዚያም አንድ በጣም ፈርቶ የነበረውን ተማሪ ቆሞ ያዩትና ተማሪዎቹ ይስቁበታል። ከዚያም የክፍሉ ጎበዙና አስተዋዩ ልጅ መንፈስ ምናምን የሚባል ነገር እንደሌለና ይልቅ ፋይናል ፈተና ስለደረሰ በማይሆን ነገር ጊዜያቸውን ማጥፋት እንደሌለባቸው ይናገራል። ነገር ግን ማናቸውም እውነታውን ሊክዱ አይችሉም። 20 ተማሪዎች መሆን ሲገባቸው 21 ሆነው እየተማሩ ነው። ታዲያ እርስ በእርሳቸው እየተጠራጠሩ ሳለ ድንገት የሌሊት ወፍ መታ መስኮቱ ላይ ትጋጭና ደም የሚመስል ነገር የተሰበረው መስኮት ላይ ይቀባል። ከዚያም ተማሪዎቹ ቅድም ዩቲዩበሩ የቀረጸው የቪዲዮ ምስል ላይ የተሳለው አይነት ተመሳሳይ ወፍ ነበር የተጋጨው። እናም ዩቲዩበሩ ቪዲዮውን ሲያሳያቸው ልጁ እጁን የሚያንቀሳቅሰው የሆነ መተት ያለበት ሰው እንደሚያደርገው ስለሆነ ሁሉም ልጆች ጥርጣሬያቸውን ወደ እሱ ያደርጋሉ። ነገር ግን ልጁ እጁን ገልጦ የመስቀል ንቅሳቱንና የመስቀል ሀብሉን አሳያቸው። ተማሪዎቹም ይገረማሉ። ማለትም መንፈስ እንዴት መስቀልን ይቋቋማል ብለው በድጋሚ ሌላ ጥያቄ ጠየቁት። ታዲያ ለምን ሰውነትህ ቀዝቃዛ ሆነ ሲሉትም የነርቭ ችግር እንዳለበት ሲነግራቸው ይቅርታ ይጠይቁታል። እናም ተማሪዎቹ መንፈሱን እስካሁን ባለማግኘታቸው ይበሳጫሉ። ማታ ላይም ወንዶቹ ተሰብስበው የመንፈስ ፊልም እያዩ ሳለ ዩቲዩበሩ ቅድም የለቀቀው ቪዲዮ ቫይራል እንደሆነ ሲመለከት ቀጥታ ስትሪም ማድረግ ይጀምራል። ከዚያም ለተከታዮቹ ከጓደኞቹ መሃል መንፈስ እንዳለ ሲነግራቸው እንዲያሳያቸው ሲጠይቁት እሱም በስልኩ መንፈሱን ሊያስቆጣ የሚችል ነገር እያደረገ መቅረጽ ይጀምራል። ከዚያም ትንሽ ቆይቶም ስልኩ ላይ አንድ እሳት የሚመስል የሚውለበለብ ነገር መጥቶ ሲጠፋ ይታያል። ከዚያም ዩቲዩበሩ ይህንን የምታደርገው አንተ ማነህ ሲለው መንፈሱ ወዲያውኑ ይጠፋል። ከዚያም ተከትሎ ሲፈልገው ያጣዋል። እናም በፍርሃት ግራ በመጋባት ይመለሳል። የሚያስፈራው እውነት ደግሞ ይህ መንፈስ አብራቸው አለ።
ድንገትም የሆነ ጨለማ የሚመስል ነገር ወደ ጎበዙ ተማሪ ጆን ይቀርበውና ወረቀቱ ላይ ይቸከችክበታል። በዚያችም ሰዓት አላርሙ ጮህና ጆን ከተኛበት ሲነቃ መንፈሱ ወዲያው ይሄዳል። ጆንም ሰውነቱን ይጫጫነዋል። እናም በውስጡ የሆነ የተቀየረ ነገር እንዳለ ይሰማዋል። በነጋታውም ጆን በታሪክ አምጥቶት የማያውቀውን የወረደ ውጤት ስላመጣ የትምህርት ቤቱ ኃላፊ ወደ ቢሮ ጠርቶ ደህና እንደሆነና ልክ እንደማይመስል ሲነግረው ጆን ለኃላፊው እንደሚያሻሽል ቃል ገብቶለት ይወጣል። ከዚያም የፈተና ወረቀቱን ጨምድዶ ይጥለዋል። ጥሩ ያልሆነ ስሜት እየተሰማው ነው። እናም የጓደኛው እናቱ መንፈስ የምታወጣ ስለሆነች ነፍሱን የሚጠብቅ ነገር እንዲያመጣለት ይጠይቀዋል። በኋላ ላይም ሱኪ ክፍሉን በጨው ሞልቶ እናየዋለን። ምክንያቱም መንፈስ ለጨው አለርጂ ስለሆነ ነበር። ነገር ግን ሌላው ተማሪ ጨው ስለማይወድ ትንሽ ጭቅጭቅ ይነሳል። ከዛ ሁሉም መንፈስ እንደሆነ ይደመድማሉ። ነገር ግን አንድ ቾይ የሚባል ልጅ የተለየ ጸባይ ይታይበታል። እንዲነኩት አይፈልግም። አንዳንድ እቃዎችንም ላለመንካት ይሞክራል። ሌሎች ልጆች እሱ ላይ ሲቀልዱበትም ዝም ይላል። እናም ቀናቶች በገፉ ቁጥር በጣም እየደከመ ይመጣል። መነጽር የሚያደርገው ጎበዙም ልጅ ይህንን ያስተውላል። ከዚያም ማታ አልጋው ላይ ከጓደኛ የተሰጠውን የመንፈስ ማባረሪያ ይለጥፈዋል። ከዚያም በሰላም መተኛት ይችላል። በኋላም ቾይ እንደተለመደው ሻይ ሊቀዳ ወደ ክፍል ይገባል። ነገር ግን አልጋው ላይ ሲወጣ በጣም ያማዋል። ሰውነቱን በጣም ይግልና ያቃጥለዋል። ቾይም ተደናግጦ ከአልጋው ተነስቶ ይወጣና ሌላ ክፍል ውስጥ ገብቶ ይቆልፈዋል። ከዚያም ራሱን በመስታወት ሲመለከት የሆነ ምልክት ጀርባው ላይ ያያል። በዚህች ቅጽበትም ሁሉም ነገር ግልጽ ይሆናል። ቾይ 21ኛው ተማሪ ነው። እርሳሱ እንዲጽፍ ያደረገውና እያንዳንዱ ነገር ሲያደርግ የነበረው 21ኛው መንፈስም ስጋም ለብሶ አብሯቸው ያለው ተማሪ ቾይ ነው። በቀጣዩም ቀን ጆን ጓደኛው ስላመጣለት የመንፈስ ማባረሪያ ያመሰግነዋል። ነገር ግን ጆን ቾይ ላይ እንግዳ ነገሮችን ስላስተዋለ በቅርበት እሱን ሲከታተለው ቾይ ምንም አይነት ጥላ እንደሌለ ያስተውላል። አንድ ታዋቂ ለመሆን የሚሞክር የክፍላቸው ተማሪም የድብ አሻንጉሊት ይዞ ወደ ክፍሉ ሲገባ ሁሉም ያዩትና ከፍቅረኛ የተሰጠው ስጦታ እንደሆነ ያስተውላሉ። ከዚያም ሆን ብለው እሱን ለማናደድ ጓደኞቹ ያበሽቁትም ጀመር። ታዲያ ፍቅረኛው መንፈስ ትሆን እንዲህ እያሉ አሾፉበት። በኋላም ምሳ ሊበሉ ተሰልፈው እያለ አንድ ተማሪ ሳያውቅ የቾይን ጀርባ ይነካውና በጣም እንዲያማው ያደርጋል። ከዚያም ተማሪዎቹ ሲያዩት ቾይ ከመንፈስ መጠበቂያው የመጣ ህመም መሆኑ እንዳይታወቅበት ይዋሽና ይልቁንም ኳስ ሲጫወት ተጎድቶ እንደሆነ ይናገራል። ነገር ግን ጆን አላመነውም ነበር። ክፍል ውስጥ እየተማሩ ሳለ የትምህርት ቤቱ ኃላፊ በሩን ያንኳኳና ገብቶ የሆነ ሰው የመኪናው መስታወት እንደሰበረውና በቁጣ ማን እንደሆነ ሲጠይቅ ሁሉም ተማሪዎች መንፈሱ እንደሆነ ተናገሩ። ታዲያ ወዲያውኑ የሆነ የማያውቁት መሳሪያ መንቀሳቀስ ይጀምርና ቆይቶ ቾይ ላይ ይጠቁምና ተማሪዎቹ ደንግጠው ይደርቃሉ። ቾይም እንዳይጋለጥ ተነስቶ ይቆምና እሱ ምንም እንዳላደረገ እየተናገረ በእጁ ማሽኑን ይዞ ወደ መሬት ላይ ይጥለዋል። ነገር ግን ማሽኑ ወድቆ የሚሰራ ነበር። በቃ አሁን ሁሉም ነገር ግልጽ ሆነ። ይህንን መንፈስ እያደረገው እንዳለ ተረዱ። እውነታው በሚያስደነግጥ መልኩ ማውጣት ጀመረ። ከዚያም እንግዳ ነገር መፈጠር ጀመረ። ድንገትም ከሎከር ውስጥ ዘፈን መሰማት ተጀመረ። ድምፁንም ተከትለው ሲከፍቱት ውስጡ የልጁ አሻንጉሊት ተቦጫጭቆና በደም ተለውሶ ነበር። ልጁም አሻንጉሊቱን ጥሎ ድምፁን እንዲጠፋ ደጋግሞ ረገጠው። ዩቲዩበሩም ሁሉንም ነገር ቀርጾ ለቀቀው። ወዲያውም ብዙ ተከታይ ማፍራት ቻለ። ቪዲዮውም ቫይራል ሆነ። የእሱም ቻናል በጣም ታዋቂ ሆነ። ነገር ግን ክፍል ውስጥ ዮሺን ማን ቦታ አይሰጠውም ነበር። እናም የክፍሉን ሚስጥር መጠበቅ እንዳለበት ሲነግሩትም ዩቲዩበሩ ዮሺ ግን እሱን ሳይሆን ይህንን ሁሉ ነገር እየፈጠረ ያለውን መንፈሱን በጋራ መያዝ እንደሚገባቸው ይናገራል። በዚያን ጊዜም ዩቲዩበሩ ፕራንክ ለማድረግ ብሎ አውቆ ተደብቆ መንፈሱን መስሎ ሊያስደነግጣቸው ሲል ወዲያው አንድ ነገር ያጋጥመዋል። ስልኩ መስራት ያቆምና ወዲያውኑ የሚያደርገውን ካላቆመ አደጋ እንደሚደርስበት የሚናገር ድምጽ ይሰማል። በጣም ይደነግጥና ስልኩን ለመዝጋት ሲሞክር እምቢ ሲለው መሬት ላይ ጥሎ ይሰብረዋል። ነገሩ ሲጋለጥም ይህንን ያደረገው ቾይ ነበር። የክፍል ጓደኞቹን እንዳይደነግጡና የመንፈሱን ስምም እንዳይጠሩ ብሎ ነበር ይህን ያደረገው። እናም በንዴትና በኩራት እንዲህ ብሎም ተናገረ። ትንሽ እረፍት የላችሁም? ምናልባት መንፈስ ስለሆን እችላለሁ፣ ነገር ግን ስርዓትና ክብር አለኝ ይላል። ከዚያም ድንገት ሱኪ የሞት ደብዳቤ ደርሰውና በቀጣዮቹ ቀናቶች እንደሚሞት ያውቃል። ታዲያ ለመጀመሪያ ጊዜ የምር መንፈስ የሚባል ነገር መፍራት ጀመረ። በኋላም ዮሺ ለተማሪዎቹ ነገ ሃሎዊን እንደሆነና እንደሚያከብሩ ሲናገር ተማሪዎቹ ማጉረምረም ጀመሩ። እኛ በቂ የሆነ ችግርና ፍርሃት አለብን፣ ቆይ መንፈሱ ራሱ አይበቃንም እያሉ ሲያጉረመርሙ ፕሮግራሙ ላይ መሳተፍ ግዴታ እንደሆነ ይነገራል። ከዚያም በዕለቱ ተማሪዎቹ የምር የሚያስፈራ ልብስና ሜካፕ ያደርጋሉ። እናም አንደኛው ልጅ ክፍል ውስጥ ያለውን መንፈስ ለመጥራት ይወስንና ይጮሃል። የታለክ?
ሁሌም ታስፈራራናለህ፣ ኃይለኛ ነህ ብለህ ካሰብ ከተደበክበት ውጣ እያለ መጮህ ጀመረ። ይህንንም ያደረገው የእነሱ ክፍል ተማሪዎች ከሌላ ክፍል ተማሪዎች ጋር እየተደባደቡ ስለነበርና መንፈሱ እንዳስፈራራቸው ለማድረግ ነበር። ቾይም ለጓደኞቹ አስበው እነሱን ለመጠበቅ ሲል ትክክለኛ መንፈስነቱን መጠቀም ይጀምራል። እናም ተማሪዎቹ በመጀመሪያ መሳቅና ማላገጥ ቢጀምሩም እሱ ግን በማይታመን ፍጥነት እየተንቀሳቀሰ የተለያዩ ነገሮችን ሲያደርግ የምርም መፍራት ጀመሩ። ከዛም ለመውጣት መሮራት ሲጀምሩ መውጫውን ያጡታል። ከዛም ፒያኖ በራሱ መጫወት ሲጀምር ግድግዳዎቹ ላይ ደግሞ ደም መሳይ ነገር ሲረጭ፣ መስታወቱ ላይ የሚያስፈራ እግር ሲያዩ ተማሪዎቹ መፍራትና መሸበር ጀመሩ። ነገር ግን ቾይ በከፍተኛ ኃይል ተይዞ ስለነበር ራሱን መቆጣጠር አልቻለም። የገዛ ጓደኞቹን ራሱ ማስፈራራት ጀምሯል። እናም አንደኛው ልጅ መስታወት ውስጥ የሚንቀሳቀስ የራሱን ምስል ሲያይ መንፈሱ የምር መሆኑን ተረድቶ እየጮኸ ወደ ውጭ ይወጣል። ሌሎቹም ተማሪዎቹ እየተንቀጠቀጡ ከትምህርት ቤቱ ይወጣሉ። ነገር ግን ውስጥ ሁለት ተማሪዎች እንደቀሩ ይረዳሉ። ከዚያም ውስጥ አንደኛው ቾይ ነበር። እናም ሌላኛው ተማሪ ቾይን ሲያየው ደንግጦ ይወድቅና መሬቱ ራሱን መቶት ይጎዳል። ተማሪዎቹም ጠባቂውን ይጠሩትና ትምህርት ቤት ውስጥ መንፈስ እንዳለ ይናገራሉ። ጠባቂው ግን ውስጥ በመግባት ፋንታ ተሰብስበው እንዲፈልጉ ያበረታታቸዋል። እነሱም ገብተው ሲፈልጉ ጓደኛቸው ወድቆ ያዩታል። እናም ጭንቅላቱ ደምቶ ነበር። አስተማሪውም ቾይን ምን እንደሆነ ሲጠይቀው ቾይ መልስ ከመስጠት ይልቅ ፈዞ እያየው ነበር። ምክንያቱም አስተማሪው ቾይን እንዴት ሊያየው ቻለ? አሁን መንፈስ ስለሆነ ማንም ሊያየው አይችልም ነበር። በኋላም አምቡላንሱ መጥቶ የተጎዳውን ተማሪ ሆስፒታል ሲወስደው ተማሪዎቹ በፍርሃት ውስጥ ሆነው መንፈሱ ገዳይ እንደሆነ ያምናሉ። አሻንጉሊቱ የተቦጫጨቀበት ልጅም እሱ መንፈስ እንዳልሆነ ምክንያቱም መንፈስ ፍቅረኛ ሊኖረው እንደማይችል ይናገራል። እናም ሁሉም አንድ በአንድ መንፈስ እንዳልሆኑ የራሳቸውን ማረጋገጫ መናገር ጀመሩ። ነገር ግን አርቲስቱ የተደበቀውን መንፈስ እንዴት ማጋለጥ እንደሚችሉ እንደሚያውቅ ይናገርና ስልኩን አውጥቶ አንድ ሙዚቃ ይከፍታል። ሙዚቃው መንፈስ ያለበትን ሰው እንደሚያዳክምም ይናገራል። ከዚያም ቾይ ሰውነቱ ይቃጠልና መንደድ ይጀምራል። ማለትም ኃይለኛ ትኩሳትና የሚያቃጥል ስሜት ይሰማዋል። ይህንንም ሲሆን ያየው ጆን በፍጥነት መጥቶ ሙዚቃውን ያጠፋዋል። የቾይም ሰውነቱ በቁስል ተሞልቶ ነበር። ወዲያውኑ ሆስፒታል ያለው ልጅ ትውስታውን ያገኝና ቾይ ሁሉም የሚፈልጉት መንፈስ እንደሆነ ይረዳል። ቾይ በጣም ስላዘነ የተጎዳውን ልጅ ሊጠይቀው ሆስፒታል ይሄዳል። ልጁም ሲያየው በፍርሃት ይዋጥና እባክህ እንዳትገለኝ ብሎ ፊቱን ሲሸፍን ቾይ ረጋ ባለ ድምፅ ሁሉም ነገር በአጋጣሚ የተፈጠረ አደጋ እንደሆነ ይነግረዋል። የልጁም አባት ድምፅ ሲሰማ ወደ ክፍሉ ይመጣል። ቾይም ክፍሉን ለቆ ለመውጣት ስለተገደደ ይሄዳል። አባትየውም ልጁ ከራሱ ጋር እያወራ ስለመሰለው ዶክተሮችን ይጠራል። ማታ ላይም ጆን ቀስ ብሎ ወደ ቾይ ይመጣና መንፈስ እንደሆነ እንደሚያውቅና ምንም ይሁን ምን እሱ ሁሌም ጓደኛው እንደሚሆን ምክንያቱም ጓደኝነት ማለት ለሱ ከምንም በላይ እንደሆነ ሲያወራው ለካ ዩሺ ተደብቆ ሰምቷቸዋል። የሰማውንም ማመን ያቅተዋል። ከዛ ምንም ከማድረጉ በፊት ሌሎች ተማሪዎችን ከሌላ ክፍል ጠርቶ ቾይ ሲሄድ እንደሚታያቸው ይጠይቃቸዋል። እነሱም ምንም እንደማይታያቸው ሲነግሩት የሚፈልገውን ማስረጃ ስላገኘ የክፍሉን ተማሪዎች ሰብስበው መንፈሱ ቾይ እንደሆነ ይነግራቸዋል። ሁሉም ደንግጠው ቾይ ላይ ሲያፈጡበት ቾይ መብራቱን ማጥፋት እቃዎችን በራሳቸው እንዲንቀሳቀሱ ማድረግ ጀመረ። ይህንንም ሲያይ ልጁ ደነገጠ። ከዚያም ቾይ ሙሉ ታሪኩን ለክፍሉ ተማሪዎች መናገር ጀመረ። ቾይም ተማሪ እንደነበር እናም እዚህ ክፍል ውስጥ ከ10 ዓመት በፊት ይማር እንደነበር ነገር ግን ድንገት በማይድን በሽታ ይጠቃና አብዛኛው ህይወቱን ሆስፒታል እንዳሳለፈ ዶክተሮችም ሊያድኑት ስላልቻሉ በለጋ እድሜው እንደሞተ ነገር ግን ቾይ ሁሌም ጓደኞች እንዲኖሩት ስለሚፈልግ ከሞተ በኋላ ተመልሶ መንፈስ ሆኖ ክፍል ውስጥ እንዲማር እንደለመነና ይቅር ተብሎ መንፈስ እንዲሆን እንደተፈቀደለት ይነግራቸዋል። ያን ቀንም የክፍሉ ጓደኛ ላይ አደጋ ያደረሰው በአጋጣሚ እንደሆነና ምንም እንኳን መንፈስ ቢሆንም ክፉ መንፈስ እንዳልሆነ እሱ የሚፈልገው ፍቅርና ጓደኝነት እንደሆነ ሲነግራቸው ፍርሃታቸው ከሰዋዊነት በልጦ አብዛኞቹ ተማሪዎች እሱን መስደብና ከክፍሉ እንዲወጣ ማድረግ ጀመሩ። በሌላ በኩል ደግሞ የማታ ጠባቂው አባቱ ነበር። የልጁን የመጨረሻው ምኞት ለማሳካት ብሎ ከ10 ዓመት በፊት ክፍል ውስጥ የቾይን አመድ ያስቀመጠው። ይህንንም ሁሉም አወቀ። በዚህም የተነሳ ተማሪዎቹ በሁለት ተከፈሉ። ግማሹ ይቅርታ እንዲደረግለት ሲሉ፣ የተቀሩት ደግሞ እንዲባረር ይሉ ነበር። ዮሺም ለተማሪዎቹ ሆስፒታል ያለው ልጅ ቾይ እንዲቀጣ እንደማይፈልግ ይነግራቸዋል። ከዛም በምርጫ እንዲወሰን ይደረግና ጓደኛው እንዲቆይ ሲል ሌሎቹ ግን እንዲባረር ይላሉ። ነገር ግን የምርጫው ውጤት እኩል ይሆናል።
ግማሹ ይባረር ግማሹ አይባረር። ድንገትም ሆስፒታል የነበረው ተማሪ ይመጣና ያን ቀን ማታ የተፈጠረው አጋጣሚ እንደሆነና ቾይ ጥሩ መሆኑን ተናግሮ ቾይ እንዲቆይ ይመርጣል። ቾይም ይህንን ሲሰማ ወደ ክፍሉ ይመለስና የሚጠሉትን ተማሪዎች ግልምጫና የሚወዱትን ደግሞ ፍቅር ይቀበላል። በመንፈስና በሰው መካከል ጓደኝነት እንዳለም ያረጋግጣል። ነገር ግን ሴቷ አስተማሪያቸው የክፍል ኃላፊ የሆነውን ወንዱን አስተማሪ ሄዳ ክፍል ውስጥ 20 ተማሪዎች ነው ያሉት፣ ለምን 21 ተማሪ ጻፍክ ብላ ትጠይቀዋለች። እሱም የቾይን ስም 21ኛ ላይ እንደጻፈ ትዝ ይለዋል። አስተማሪዋ ደግሞ ይህንን ተማሪ አይታው እንደማታውቅ ስትነግረው ወዲያው ሄዶ የተመዘገበውን ሲያየው አስተማሪው ራሱ ከ10 ዓመት በፊት የቾይ የክፍል ጓደኛው እንደነበር ትዝ ይለዋል። እናም ቾይ በበሽታ እንደሞተ አስተዋለ። አሁን እሱን ለምን ማየት እንደቻለ ባይገባውም ወደ ክፍሉ ሄዶ ተማሪዎቹ ላይ የጮህባቸው መንፈሱን ጓደኛቸው እንዳያደርጉት እየተናገረ የሚቀመጥበትን ወንበር አውጥቶ ያለምንም ርህራሄ ጥለዋል። እናም ከዚህ በኋላ ቾይን የሚያገኘውና የሚያናግረውን ተማሪ እንደሚያባርር እያስፈራራ ይነግራቸዋል። የማታ ጠባቂውንም አባቱ ስለሆነ ከስራ እንዲባረር ያደርጋል። ይህንንም ቾይ ሲያይ ጥፋተኝነት ይሰማዋል። አባቱ ልጁን ብቻ ሳይሆን ስራውንም እንዳጣ ሲያይ ቾይ የሱ መገኘት ለሰዎች ችግርና ህመም እየፈጠረ እንዳለ ይረዳል። ወደ ክፍሉም ሲገባ ጓደኞቹ እንደተጣለ ውሻ አያናግሩትም ነበር። አብሯቸውም ሊቀመጥ ሲሞክር ምንም መልስ አይሰጡትም። ምክንያቱም ያ ደረቅና ክፉ አስተማሪ አስፈራርቷቸዋል። ነገር ግን ጓደኛው ለቾይ ወረቀት ላይ ይቅርታ ብሎ ይጽፍለታል። ይባስ ብሎ የቾይ አካል እየደበዘዘ መጣ። አስተማሪውም ከስም ዝርዝሩ ላይ የቾይን ስም ሲያጣው ቾይ በምድር ላይ ያለውን ቆይታ የጨረሰ ስለመሰለው ይሄዳል። ቾይ ግን አልሄደም ነበር። እንዲያውም ቀስ ብሎ ጓደኞቹን ይረዳቸው ጀመር። እነሱ ባያዩትም እንኳን መሬት ላይ የወደቀባቸውን ዕቃ አንስቶ ይሰጣቸዋል። ጓደኛው ሲበርደው መስኮቱን ይዘጋለታል። ዩቲዩበሩ ልጅ ደግሞ በቪዲዮ ውስጥ አንዳንድ እቃዎችን ሲያነሳለት እያሳየ ብዙ ተመልካች እንዲያገኝ ይረዳዋል። ቡና ሲያልቅባቸውም እየጨመረላቸው እነሱ ማጥናታቸውን እንዲቀጥሉ ይረዳቸዋል። ነገር ግን ምንም እንኳን አብሯቸው ቢሆንም የሱ ፎቶና ትውስታው ቀስ በቀስ እየደበዘዘ መጣ። እናም አንድ ቀን ማታ አስተማሪው ጠንቋይ ያመጣና ቾይን ለአንዴና ለመጨረሻ ለማባረር የመንፈስ ማባረሪያ ሁሉም ቦታ መለጠፍና ማንጠልጠል ይጀምራል። ከዚያም አዋቂዋ ሴት መንፈስ ማባረሪያው እየተንቀጠቀጠ ያለ አንድ ሎከርን ይጠቁማትና ስትከፍተው የቾይን አመድ በእቃ ታየዋለች። አውጥታም ልትሰብረው ስትል ጓደኞቹ ይመጡና ይቀበሏታል። ግትሩ አስተማሪ እቃውን እንዲያመጡና አመዱን እንዲደፉ ሲነግራቸው እነሱም አይ ብለው ቾይ ይሄ ሁሉ ጊዜ ሲረዳቸው እንደነበር አሁን እሱን የሚረዱበት ጊዜ እንደሆነ ሲናገሩ ዮሺ ወደፊት ሄዶ ቾይን በክፍሉ ተማሪ ስም ይቅርታ ይጠይቀዋል። ስላገለሉት አብሮት ስላልሆኑ ትክክል እንዳልነበሩ እሱ ግን እውነተኛ ጓደኛቸው እንደሆነ ተናገረ። ስለዚህ በዚሁ ማንነቱ ጓደኛቸው አድርገው እንደሚቀበሉ ተናግሮ ሁሉም ቾይን አቅፈውት ያለቅሳሉ። እናም አስተማሪያቸውን እስኪመረቁ ድረስ አብሯቸው እንዲሆን ይለምኑታል። ከዚያን ቀን ጀምሮም ቾይ የክፍሉ ተማሪ ይሆናል። ምንም እንኳን አስተማሪው ነገሩ ባይመቸውም ቃሉን መጠበቅ ስላለበት እናም ተማሪዎቹ መሃል ያለውን ጠንካራ ጓደኝነት ማፍረስ እንደማይችል ስለተረዳ ቾይን ተዋዋል። የቾይም አባት ልጁ ብቻውን እንዳልሆነ ሲያውቅ ወደ ስራው ይመለሳል። ቾይም ከተማሪዎቹ ጋር ጥሩ ጊዜ ያሳልፋል። ሲያጠኑም ያስረዳቸዋል። ፎቶ ይነሳል። እናም ለመጀመሪያ ጊዜ ተነጥቆ የነበረውን የትምህርት ቤት ህይወት ደስ በሚል ሁኔታ ያሳልፋል። ዩቲዩበሩም የሚፈልገውን ዝና ያገኛል። ጎበዙም ተማሪ ውጤቱን ያሻሽላል። ሌሎቹም ተማሪዎች የትም ሊያገኙት የማይችሉትን ትምህርት ያስተምራቸዋል። እንዲህ እያሉ ጊዜው ይደርስና ምርቃታቸው ይቃረባል። እናም የመጨረሻው ፎቶ ላይ ቾይ ህልሙ ስለተሳካ እየሳቀ ይታያል። ከዚያን ጊዜ አንስቶ ቾይን ማንም አይቶት አያውቅም። ነፍሱም በሰላም ታርፋለች። ጓደኞቹም ሁል ጊዜ እሱን እያሰቡ ይኖራሉ። ፊልማችን እዚህ ጋር ያልቃል። ፊልሙ የተመቻችሁ ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ።